በዛሬው ቪዲዮ ማንኛውንም የልደት ፎቶ በጣም በቀላሉ ፎቶዎቹን ብቻ በማስገባት ወደሚያማምሩ እዚህ ጋር እንደምታዩቸው ባነር ሊሆን ይችላል ወይም ወደ ተለያየ ነገር እንዴት መቀየር እንደምትችሉ አሳያችኋለሁ። ከእናንተ የሚጠበቀው ፎቶዎቹን ማስገባት ብቻ ይሆናል ማለት ነው። ስለዚህ ማንኛውንም የልደት ፎቶዎች ማዘጋጀት ትችላላችሁ። ስለዚህ እንደ ሳምፕል እንዲሆነን ይሄንን ፎቶ እንጠቀማለን። ስልካችን ላይ ሊሆን ይችላል፣ በኮምፒውተርም ሊሆን ይችላል ማለት ነው። ስለዚህ አሁን ያሳየኋችሁን ለመስራት ስልካችሁ ላይ ሊሆን ይችላል ወይም ኮምፒውተራችሁ ላይ ሊሆን ይችላል። ቻትጂፒቲን ከፍታችሁ ትገባላችሁ። ከዛ እዚህ ጋር መታችሁ ክሬት አን ኢሜጅ ይላል። ይሄንን ትነካላችሁ ማለት ነው። ከዛ በኋላ ፎቶአችሁን አፕሎድ ነው የምታደርጉለት ወይም ትጭኑለታላችሁ። እዚህ ጋር መታችሁ የመደመር ምልክቱን ነክታችሁ ፎቶ ታመጣላችሁ ማለት ነው። አሁን ኤዲት ማድረግ የፈለኩት ፎቶ ይሄ ነው። ፕላስ ምልክቷን ነክቼ እንደዚህ መርጠዋለሁ። ከዛ በኋላ ደን እለዋለሁ ማለት ነው። ከዛ እዚህ ጋር አሁን የማስገባውን ትዕዛዝ ታስገባላችሁ። አንድ አይነት ነው ኮምፒውተራችሁ ላይም በተመሳሳይ ለምሳሌ በኮምፒውተራችሁ ደግሞ ለምትጠቀሙ ቻትጂፒቲን ትከፍታላችሁ። አሁንም እዚህ ጋር ክሬት አን ኢሜጅ ይላል ወይም ፕላስ ምልክቷን ነክታችሁም ክሬት ኢሜጅ የሚለውን መንካት ይቻላል። አንድ አይነት ናቸው ማለት ነው። ከዛ ፎቶውን አፕሎድ ነው የምታደርጉት። ስለዚህ አፕሎድ ፎቶ የሚለውን መንካት ይቻላል ወይም ፕላስ ምልክቱን ነክታችሁም አድ ፎቶ ብላችሁ መጫን ይቻላል ማለት ነው። ስለዚህ አሁን አፕሎድ ፎቶ የሚለውን ልንካው። ፎቶ ይሄ ነበረ ሳምፕል ያወረድኩት ፎቶ ነው። ከዛ እናንተም የራሳችሁን ፎቶ ካስገባችሁ በኋላ ወደ በርዝዴይ ፎቶ ወይም ደግሞ ወደ ልደት ፎቶ እንዲቀየርላችሁ አሁን የማስቀምጠውን ፕሮምፕት መጠቀም ይቻላል። ይሄንን ከስር ፒን ኮመንት ላይ እንደዚሁም ደግሞ ዲስክሪፕሽን ላይ ማስቀምጥላችኋለሁ። ከዛ መመልከት ትችላላችሁ። የተወሰነ ቅያሬ ብቻ ነው የምታደርጉት። ለምሳሌ ተርን ዚስ ኖርማል ፎቶ ኢንቱ በርዝዴይ ፎቶ ትሉታላችሁ። ሙሉን ትወስዳላችሁ። የምትቀይሩት ምን ይሆናል ማለት ነው። ለምሳሌ እናንተ የ26 ዓመት እድሜ እየሰራችሁ ከሆነ 26 ዓመት፣ የ3 ዓመት ልጅ ከሆነ ደግሞ 3 ዓመት ማለት ይቻላል። 19 ከሆነ 19 ማለት ነው። አሁን የ25 ነው የፈለኩት። ስም ትቀይራላችሁ። እዚህ ጋር የራሳችሁን ስም ታስገባላችሁ። የልደት ቀንም እዚህ ጋር ትቀይራላችሁ። ሌላውን አትነካኩትም። በዚህ ፕሮምፕት ቆንጆ የልደት ፎቶ መስራት ይቻላል ማለት ነው። አሁን ልላክና ላሳያችሁ እዚህ ጋር ተመልከቱት። በጣም በሚያምር ሁኔታ ሰርቶልናል ማለት ነው። መጀመሪያ እንደዚህ ነበረ፣ አሁን ወደዚህ ያደረግነው ከፍተኛ ኳሊቲ ነው ይሰራልን ማለት ነው። ዳውንሎድ ለማድረግ ከፈለጋችሁ ከዛ ላው ላይ ራይት ክሊክ ነክታችሁ ኮፒ ማድረግ ወይም ሴቭ ኢሜጅ ብላችሁ ሴቭ ማድረግ ይቻላል። እዚህ ጋር መተን ሴቭ እናድርገው። ይሄውና ቀጥታ መክፈት ትችላላችሁ ማለት ነው። ላው ላይ ክሊክ አድርጋችሁ ከዛ ይሄንን ፕሪንት አድርጋችሁ መጠቀም ይቻላል ማለት ነው። ስለዚህ የመጀመሪያ ፎቶአችን ይሄን ይመስል ነበረ። አሁን ደግሞ ወደዚህኛው ቀየር ነው ማለት ነው። ስለዚህ ስልካችሁ ላይም ኮምፒውተራችሁ ላይም እንደዚህ ኤዲት እያደረጋችሁ መጠቀም ትችላላችሁ። በቀጣይ ስለምን እንድሰራላችሁ እንደምትፈልጉ ኮሜንት ላይ አሳውቁኝ። ቪዲዮም ከተመቻችሁ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።